ተነሳ ዋንጫው ተነሳ። በየትኛውም ዓለም ያላችሁ የአርሰናል ደጋፊዎች እንኳን ደስ አላችሁ። እውነት ለመናገር 22 ዓመት ማለት በቀን ስናስበው ከ8000 ቀናት በላይ የተጫዋቾችን የነ ጋብሪኤልን የነ ሳካንና ሳሊባን እድሜ አቨሬጅ ብንወስድ የነዚህን እድሜ ያክል የጠበቀው አርሴናል ብዙ ደጋፊዎችን ያፈራው አርሴናል ዛሬ ድሉን ድጋሚ ከስንት ዓመታት በኋላ ጽናቱን አስመስክሯል። በስተመጨረሻ እንዲህ አይነት ድል ሲገኝ እንዴት ያስደስታል! ዋው ኮንግራቹሌሽን! የአርቴታን ደስታ አያችኋልን? አርቴታ እንግዲህ ወደዚህ ሲመጣ ወደዚህ ክለብ አሰልጣኝ ሲመጣ ስንት ስድብ ስንት ውርጅብኝ አይችልም፣ የትም አያደርሰው፣ የበለጠ ሊጥለው ነው፣ የበለጠ እንዳይነሳ ሊያደርገው ነው የሚሉ ተቾችን በይፋ የተበቀለበት ቀን ነው ማለት ነው። ዋው! አንድ ሰው ከሰራ ላይ ቀር እንደዚህ ነው። ስለዚህ ዓለምን ወደ አንድ መንደር ያመጣው የተናቀው አርቴታ ለዚህ ስኬት ሲደርስ እንዴት ደስ እንደሚል በጣም ለኛ ለሰው ልጅ ትልቅ ትምህርት ነው የሰጠን። የሰው ልጅ ሀዘኑንም ደስታውንም ለመግለጽ እጅግ ሲከብደው በዚህ አይነት ስሜት ይገልጻል ማለት ነው። ታዲያ ይሄን ደስታ እንዴት ሰዎች ሊተቹ እንደቻሉ ግራ የሚያጋባ ጉዳይ። አንዱ የደስታ ምንጭ የሆነው አርሴናል ለዋንጫ መብቃቱ ነው ማለት ነው። የአርሴናል ደጋፊ ኩራት የሆኑት ያለ ተጫዋቾች ድል ያልመጣው ክብር ይገባቸዋል። ለምን ቢባል 22 ዓመት የቆየን የዋንጫ ጥማት 22 ዓመት ጠብቀው ህፃን በነበሩበት ሰዓት ነው እንግዲህ አርሰናል ዋንጫ ሊያነሳ የቻለው ማለት ነው። እነዚህ ልጆች አድገው ታሪክን የቀየሩ ስለሆኑ ክብር ይገባቸዋል ማለት ነው። ምክንያቱም ብዙ ነገሮችን መስዋዕት አድርገው ብዙ ተዋግተው ብዙ ነገሮችን ቀይረው ለዚህ ያደረሱን እነዚህ ብርቅዬ የሆኑ የዓለም ተጫዋቾች የዓለም ኮከቦች እነ ሳባ እነ ጋብሪኤል እነ ሳካ ናቸው ማለት ነው። መፈንደቅ መደሰት ይገባችኋል። የኛ ኩራት ስንት ውርጅብኝ መቼ ነው ዋንጫ የምትብሉ እየተባሉ የአርሴናል ደጋፊዎች አቀርቅረው ቀና ብለው መሄድ አቅቷቸው ዛሬ ቀና ብለው እንዲሄዱ ያደረጋችሁ ውድ ተጫዋቾቻችን የዓለም የእግር ኳስ ኮከቦች ናችሁና አሁንም በድጋሚ ክብር ይገባችኋል። እስኪ እናንተስ እነሱን ክብር ይገባችኋል በማለት ሀሳባችሁን ግለጹ። ምክንያቱም የእኛ ስሜት የእነሱ ውጤት ነው ማለት ነው። ምንም ጥያቄ የለው። የሚገርመኝ ነገር የደጋፊ ጽናት ከብዛቱ በላይ ጽናቱ ምን ያክል እንደሆነ እጅግ በሚባል ገርሞኛል ማለት ነው። ምክንያቱም 22 ዓመት በደጋፊነት ያለምንም መንሸራተት ያለምንም ወደኋላ ላክ ያለማድረግ ይህን ያክል ዘመን አርሴናልን በመደገፍ ጸንተው የቆዩ ደጋፊዎች አሁንም ከማንም በላይ ክብር የሚገባቸው ነው በእኔ እምነት። አንድ ቀን እንኳን አርሴናል ዋንጫ ከመብላት ሲርቅ ምን ያክል ደጋፊው እዚህ በኋላ ተስፋ ቆርጫለሁ ብሎ አንድ ቀን ሳይናገር ሁሉንም ነገር በውስጡ ችሎ እዚህ ቀን ሲደርስ ምን ያክል እንደፈነዳ ምን ያክል ደጋፊ እንዳለ የታየበት ዛሬ ነው ማለት ነው። ጽናት ማለት እንደዚህ ነው። ለአርሴናል የታመነ ለትዳሩም ታማኝ ነው እስከሚባል ድረስ
ሁለተኛ የሚገርመኝ ነገር በየትኛውም ዓለም ያለ የአርሴናል ደጋፊ አንድ መሆኑ እና መሆን ብቻ ነው እኔን የሚገርመኝ ማለት ነው። ከህፃናት እስከ አዋቂ እስከ ባለስልጣን እስከ የትኛውም የህብረተሰብ ክፍል ለአርሴናል ያለውን ክብር ማሳየት የቻለበት ዘመን ነው። ይሄ ዋንጫ በጣም ለየት የሚያደርገው ነገር ምንድነው? ከ22 ዓመት በኋላ የተገኘ መሆኑ ነው። ከዚህ በፊት እንደ ማንቸስተር ሲቲ ለተደጋጋሚ ለ4 ዓመታት ያክል ይህን ዋንጫ ሲያነሱ እንደዚህ አልሆነም። ምክንያቱም የተለመደ ሲቹዌሽን ስለነበረ ለነሱ ያን ያክል እንደ አርሴናልም ደጋፊ ብዛት ስለሌለው እንደዚህ ጎልቶ አልታየም። የአርሴናል ግን ልዩ ያደረገው ይሄ ነው ማለት ነው። ዋው! በስተመጨረሻ እኔ የምሰጠው ሀሳብ ምንድነው? ወጣቱ አይቶ ስቆ ዘሎ ጨፍሮ ዝም ማለት ሳይሆን ይህን ጽናት ወደ ህይወቱ ማምጣት አለበት። አንድ ሰው ላመነበት ወደኋላ ካላለ የሚያስቀረው እንደሌለ ከአርሴናል ትምህርት መውሰድ አለበት ማለት ነው። በያለንበት የስራ ዘርፍ ጠንክረን ስንሰራ መጨረሻ ላይ ውጤት ላይ እንደምንደርስ ምንም ጥርጥር የለውም። ብዙ ነገሮችን ከአርሴናል ክለብ፣ ከአርሴናል ደጋፊ፣ ከአርሴናል ተጫዋቾች፣ ከአርሴናል አሰልጣኝ ብዙ ትምህርቶችን መውሰድ አለብን ማለት ነው። አሁንም በሌላ ቪዲዮ ተመልሼ እመጣለሁ። እናንተ ሀሳብ አስተያየት ካላችሁ አሁንም ስሜታችሁን በኮሜንት ሴክሽን ላይ መግለጽ ትችላላችሁ። በያላችሁበት ሰላማችሁ ይብዛ። በሰላም ቆዩ። ቻው